አቤት ባሻክ። የት ነው ያለሽው ፔሊን? ወይኔ ምን ልላት ነው? ፔሊን ይሄን ያህል ውሃ ባታደርጊ ጥሩ ነበር። ያደረግሽው ጫማ አንሸራቶሽ እንዳትወድቅ። እሺ በኋላ እናወራለን። በኋላ እሺ። ውጪ ነው እንዴ ያለሽው? ያው በቃ ቤቶኝ ሲደብረኝ ወጣው። አሁን የገበያ ማዕከል ውስጥ ነኝ፣ የሚበላ ነገር እየቀማመስኩ። ስለዚህ እንደዚህ እናድርግ። መጀመሪያ የምትበይው እኛ ያለነው የሲሞ ቤት ውስጥ ነው። ስጨርሽ እባክሽን ወደዚህ ነይ። በዛውም ከውጭ ያስመጣው ዕቃ ስላለ አብረን እንሞክረዋለን። አይ ይቅርብኝ፣ አሁን መምጣት አልፈልግም። ስለዚህ እኛ ወደ አንቺ ጋር እንመጣለን። በቃ ወዳለሽበት እንመጣለን። እሺ ዛሬ ከሰዓት ነፃ ነን። በደንብ ዘና እንላለን። እሺ አሁን ያለሽበትን ንገሪኝ። አይሆንም፣ እንዳትመጡ። ለትንሽ ጊዜ ብቻዬን መሆን ነው የምፈልገው። ባትደውይልኝም ደስ ይለኛል። ለምን ብለሽ አትጠይቂኝ። ብቻ እንዳትደውይልኝ፣ አትደውይልኝ ሁለታችሁ። ምን እንዳትደውሉ? ፔሊን ደህና ነሽ? በሉ የኔ ወዶች፣ ባይ ባይ። ፔሊን ምንድን ነው የተፈጠረው? ስልክሽን አምጪው። ለምን? ምክንያቱም በስራ ሰዓት በስልክ ሰው ማናገር የተከለከለ ስለሆነ። ይሄ ለኔ የወጣ ህግ ነው? አይ ውልሽ ላይ የተጻፈ ነገር ነው። ብታነቢው ደስ ይለኝ ነበር። እና ከሰዎች ጋር እንዴት ልገናኝ ነው? አባትና እናቴ ካላገኙኝ አብዳሉ። በፍጹም አይሆንም። ስራ ቦታ እንደሆንሽ ንገሪያቸው። አምጪው። ቆይ ይሄ ለምንድን ነው በደንብ ያልተወለወለው? ሁሉንም ነገር መስራት እችላለሁ ብለሽ አልነበር እንዴ? የብዙ ችሎታዎች ባለቤት ነኝ ስትይ አልነበር? የአይና አቅም ሳይደክም አልቀረም። እስቲ መሬቱን እየው፣ ተወልውሏል። እንደ ብርጭቆ ነው የሚያበራው። አየህ? ጥሩ። ስለዚህ በአስቸኳይ ጨርሹ። በይ ፔሊን ፍጠኝ። በቅርቡ ደንበኞቻችን ይመጣሉ። ወይኔ የዘዳሁት መሬት ላይ ረገጥክ እኮ። እድሜ ላንተ። ይኸው ጨቀየ። የጨቀየበት ምክንያት ስላልደረቀ ነው። በደንብ አድርገው፣ በደንብ ይኸውልሽ፣ እንደዚህ እንዳታየው እሺ። ሰዎች አንሸራቷቸው ይወድቃሉ። ትዕግስት አድርግ። አዲስ የሥራ ሂደት አምጥቻለሁ። የፔሊን አሰራር ይባላል እና ይተተማር። ታንኩት ልጄ፣ ደህና ነሽ? አልተጎዳሽም አይደል? ደህና ነኝ፣ ግን የፔሊን አሰራር ላይ በደንብ መስራት ይኖርብኛል። ከፈለግሽ መጀመሪያ ጫማሽን በመቀየር ጀምሪ። በሱ ጫማ አይደለም እርጥብ ላይ ደረቅ ላይም ትወርቂያለሽ። ለፔሊን ሳይሆን ጫማዎቿ በጣም አስፈላጊ ነገሮች ናቸው የኔ ውድ። የኔ ልጅ አይኔንም ስታደርግ ነው የደረስኩት። ከሰራተኛ ጋር እንደዚህ አይነት ንክኪ አስፈላጊ ነው እንዴ? እማዬ ጫማው አንሸራቷት እኮ ነው እና መያዝ ነበረብኝ። እንደዚህ አይነት ጫማ ጋር ድሮ ላይ አንሸራትታት ነው። ቆይ ግን ጽዳት በእንደዚህ አይነት ሁኔታ ይጸዳል እንዴ ልጄ? ለማንኛውም እሱን እርሹ። እንኳን ደህና መጣሽ እማዬ። አመሰግናለሁ። አንቺም እንኳን ደህና መጣሽ ጄዳ። አመሰግናለሁ። ጄዳ ለአንተ የሚሆን ጥሩ ዜና አላት። ኧረ እውነትሽን ነው? ታዲያ ለምን ቆማችሁ ቀራችሁ? ኑ አረፍ ብሎ እንጂ ቡና ማዘላችኋለሁ። በደሰዝና እንጠጣለን። ብቻዬን መሆን እፈልጋለሁ ነው ያለችው። ከዚህ በኋላ አትደውሉልኝ ብላለች። ይቺ ልጅ እኮ ለትንሽ ነገር ነበር ወደኛ የምትመጣው። ይሄ ጥሩ አይደለም። ምንም እየገባኝ አይደለም። ደግሞም ገበያ ማዕከል ነኝ ብላለች፣ ግን ምንም አላመንኳትም። ምክንያቱም ከበስተጀርባ ምንም አይነት ድምፅ አልነበረም። ደግሞ አነጋገሯ ተለይቶብኛል። ይቺ ልጅ ራሷን እየጎዳች ሆነ እንዴ? አይ ቤተነሽ እንሂድ። የት ብለን ነው የምንሄደው? ታንኩት ጋር ስለ ፔሊን እናናግረው። ለጓደኛችን ይህንን ውለታ መዋል አለብን። እሺ እናናግርላታለን፣ ግን ስለፈጠረሽ አምላክ ብለሽ አንድ ደቂቃ ጠብቂኝ። ሲማይ ፊትሽን እንጠራርገው። እሺ በቃ። እንደዚህ ሆነሽ ወዴት ልትሄጂ ነው? ቆይ እንዴ የእውነት ምህመት ያሲን ወደ ምግብ ቤት እንዲመጣ አመቻችሽልኝ? በጣም ይገርማል። ያው አስቀድሞ ወስኖ ነበር፣ በእኔ ምክንያት ግን ቀኑ ተፋጠነ። በቃ ወንድሜ ምግብ ቤቱ ከተከፈተበት ቀን ጀምሮ ላገኙ ስሞክር ነበር። አንቺ ግን እንዴት ልታገኙ ቻልሽ? እንዴት አሳመንሽው? ይገርማል። የእሱ ዝግጅት አቀናባሪ ጓደኛዬ ናት። አስቀድሜ እንደነገርኳችሁ ከወሰኑ ቆይተው ነበር፣ ግን ሲናንን አውቋለሁ ስላቸው በቶሎ መምጣት ፈለገው። እርግጠኛ ነኝ በጣም ጥሩ ነገር ብለሻቸው ነው የሚሆነው። ዓለምን ያዳነሽ ነው የምትመስለው። ጄዳ የምር ምን እንደምልሽ አላውቅም። ወይ በጣም አመሰግናለሁ። ይሄ ለኛ ትልቅ ነገር ነው። ይሄ ትልቅ ብቻ አይደለም ወንድሜ፣ ከትልቅም በላይ ነው። በጣም እናመሰግናለን። የምር ምርጥ ነገር ነው። ልጅ ይኸውልህ በጣም ጥሩ ነው፣ በጣም ጥሩ። ፈጣሪ ይመስገን። ይሄ ሁሉ
እድሜ ለጄዳን የሚባለው ከሁሉም ስኬታም ወንድ ጀርባ አስተዋይ ሴት አለች አይደል የሚባለው? ይህንን ያህል ደስ እንደሚለው ባውቅ ኖሮ ጃሜ ኦሊቨር ማዕድ ቤቱ ድረስ አስመጣለት ነበር። እኔ ምንም አላደረኩም እኮ። ይሄ ሁሉ የሲናን ስኬት ነው። በነገራችን ላይ እዚህ ከመጣን ሰዓት ጀምሮ ሳስብ ነበር። ይችን ልጅ የሆነ ማቃት ይመስለኛል። ቆይ አንዴ፣ ይች ልጅ የመክፈቻው ስነ ስርዓት ላይ ነበረችው ልጅ? የእውነትም ናት። ድግሱ ላይ እኮ ልክ እንደ እንግዳ ለብሳ ነበር የመጣችው። በእርግጠኝነት ስለኔ ነው የሚያወሩት። እንደውም ብቻህን ልታናግርም ጠይቃ ነበር አይደል? ምግብ ቤት ውስጥ ምንድን ነው የምትሰራው? ስራ እየፈለገች ነበር። ምግብ ቤቱ ደግሞ ሰራተኛ ያስፈልገው ስለነበር ቀጠርናት። አዎ። ግን እኮ ልጅቷ ምንም እዚህ የምትሰራ ሴት አትመስልም። ድረስልኝ። ለምንድን ነው አንድ ላይ የማናወራው? ምክንያቱም እኔ ከወንድ ጋር መግባባት ስለምችል ነው። ባሻኪ እድሜ ልክሽን አንድ ወንድ ብቻ ነው የምታውቂው፣ እሱንም ባለሽን ሲማይ። እኔ ግን የማውቃቸው ወንዶች ብዙ ከመሆናቸው የተነሳ እያንዳንዳቸው በቡድን ይከፈላሉ። ለ2-3 ወራት ከወንድ ጋር መቆየት ወንድ ለማወቅ በቂ አይደለም። የማደርገው ነገር ካልሰራ ደግሞ እንዴት ብቃቴን ተጠቅሜ ማሸነፍ እንዳለብኝ ያውቃለሁ። ካልሆነ ከባድ ንግግር ተናግሬ እንግዲህ ብቃትሽን ተጠቀሚ። ተመልከቼ፣ እዛ ጋ ነው ታንጉት። በፈጣሪ አረ በደንብ ጩሂ። እንደ ድሮ ማናገር አለብኝ። ምን ማድረግ እችላለሁ? ማን እንደመጣ ተመልከት። አሁን ቡድኑ ተሟላ። ወንድሜ እንኳንም ፔሊንን ቀጠርካት። እዚህ ያለው ደባ በጣም አስደሳች እየሆነ ነው። አዎ እውነት ነው። ገና ወደ ወርቃማ ቀን ይቀየራል። አዎ እንኳን ደህና መጣሽ ባሻ። አመሰግናለሁ። ታዲያስ ሰላም ቡለን ትባላለህ። ሲማይ ተዋወቅሽ፣ ደስ ብሎኛል። እኔም ደስ ብሎኛል። እንዴት ነህ ታንጉት? እኛን አስታወስከን ወይስ ሲናን ማለት አለብን? እናንተ እንዴት መርሳት ይቻላል? ያው በሚገባ። በእርግጥ መጥፎ ትዝታ ነው ያለን፣ ግን ያኔ ልጆች ነበርን። ያ ሁሉ በዛ ነው። ይገባሃል መቼስ። አዎ አታስብ፣ አውቃለሁ። በጣም ጥሩ። እዚህ ፔሊንን ለማየት ብላችሁ ነው የመጣችሁት አይደለም? ፔሊን እዚህ ናት?